እንግዲህ የሥጋ ንጽሕና ብቻ አይደለ ትሕትና ከንጽሕና ጋር ገንዘብ እናድርግ። መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተገናኝተዋልና። እንግዲህ እንደ ሐዋርያት ፍጹም የዋሃትንም ገንዘብ እናድርግ፣ ጌታቸውን ወደውታልና። የዓመፃ ማሰሪያ ሁሉ ያዝኑ ይፈቱ ዘንድ እንደሱ ያለ ሥልጣን የሰጣቸው። እንግዲህ እንደ ማርያም አልቦና ትዕግሥት ገንዘብ እናድርግ። ማርያምንስ የማይቀሟትን በጎ ዕድል መረጠች ብሎ ጌታችን አመስግኗታልና። አሁንም እግዚአብሔርን ለምነው። ድንግል ሆይ ከሚያስብ ሁሉ ከማይዘነጋ ከልጅሽ ዘንድ አሳስቢ። ድንግል ሆይ በቤተልሔም ከአንቺ የተወለደውን መወለድ በጨርቅ የተጠቀለለውን አድግና ላህም በብርድ ወራት እስትንፋስ ያሟሟቁትን አሳስቢ። ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከእሱ ጋር ከአገር ወደ አገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውንና በተወደደው ልጅሽ ፊት የወረደውን መሪር አሳስቢ። ድንግል ሆይ ረሃብና ጥሙን ችግሩና ሐዘኑ ከእሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ። ጥፋትን ያይደለ ይቅርታን አሳስቢ። መዓትን ያይደለ ምሕረትን አሳስቢ። ለጻድቃን ያይደለ ለኃጥአን አሳስቢ። ለንጹሐን ያይደለ ለተዳደሙት አሳስቢ። አሁንም አብና ወልድ መንፈስ ቅዱስን እናመስግን።